ባርሴሎና ሪያል ማድሪድን በማሸነፍ የስፔን ሱፐር ካፕን አሸናፊ ሆኗል። በሳዑዲ አረቢያ ለ42ኛ ጊዜ በተደረገው የስፔን ሱፐር ካፕ ፍጻሜ ባርሴሎና የምንጊዜም ተቀናቃኙን ሪያል ማድሪድን 3-2 አሸንፏል። በንጉስ አብደላ ስፖርት ስታዲየም በተደረገው ጨዋታ ራፊንሃ የባርሴሎናን 2 ግቦች ሲያስቆጥር ሮቤርት ሌቫንዶቭስኪ 1 ግብ አስገኝቷል። በባርሴሎና በኩል አማካዩ ፍራንኪ ዲዮንግ 90ኛው ደቂቃ ላይ በቀይ ካርድ ከሜዳ በወጣበት ጨዋታ ቪኒሺየስ ጁኒየር እና ጎንዛሎ ጋርሺያ የማድሪድን 2 ግቦች ያስቆጠሩ ተጫዋቾች ናቸው። በተጠባቂው ኤል ክላሲኮ ፍጻሜ ባርሴሎና ማድሪድን በማሸነፍ የስፔን ሱፐር ካፕን ለ16ኛ ጊዜ መውሰድ ችሏል። ባለፈው ዓመት በተገናኙበት ፍጻሜም በተመሳሳይ የካታላኑ ክለብ ባርሴሎና 5-2 በማሸነፍ ዋንጫውን አሳክቶ እንደነበር ይታወሳል። የማድሪዱ አለቃ ጃቢ አሎንሶ ዋንጫውን አንስቶ ያለበትን ጫና ይቀንሳል ቢባልም ለሃንሲ ፍሊክ ቡድን እጅ ሰጥተዋል።